ለምን አይበርደኝም? እድሜ ልኩን ለምን አይበርደኝም? ሂሳብ ስንት ነው? 300 በቪዲዮ ወጣ ብለናል። አብረን ዘና ፈታ ልንልባቸው የተዘጋጁ ነገሮች አሉ። ሁሉም ከኔ ጋር ለማሳለፍ ፈቃደኛ ከሆነች ትከተሉኛለህ። ብዙ ወጣቶችን እንግዲህ ለእኔ ጨምሮ ማለት ነው የሆኑ ነገሮች እንፈታለን። ለማንኛውም ቻናሉን ሰብስክራይብ ማድረግ እንዳትረሱ። ቤተሰብ ያልሆናችሁ እንግዲህ በአዲስ መልክ ወጣ ወጣ ደግሞ እያለን እስከ አዳዲስ ነገሮች እናያለን። ግን ውሏችን ምን ይመስላል የሚለውን ነገር ሰርቶት ልብስ አለ እንግዲህ ሰርቶልኝ ይሆን ካልተቀበልነው እስኪ ምን እንደሚለኝ አብረን እናየዋለን። ወንበር ባትሰጠኝም እንግዲህ ያው ወንበር ስቤ ልቀ እንጂ ልብስ የደረሰን ጭራሽ ተረስቷል። ወይኔ ልብስ ሰፋፊ ሰጥቼ ነበር እና አሁን አይደርስም። የሚሄድበት ግራ ቢገባኝ ወደ አንተ መጣሁኝና የሰጠሁህን ልብስ ቢያንስ ልቀበል ብዬ ነው። አሁን አይደርስም። ሹራብ ሰጥቻለሁ። ፌስታሉን ጠርቶታል ይህ ልጅ። ኧረ ፌስታሌን ቀይሮታል። ኧረ ፌስታሌ ጥቁር አይደለም። አዘን አስመስል ገና ፌስታል ነበር። ዋጋ ያለው ፌስታል ነው። ረጅም ዓመት አብሮኝ የቆየ ነው። ራሴን እስካሁን እችላለሁ። ዕቃ ላበላሽ ካበላሽው ኧረ ማሽኑ ህንፃው መኪናን ውጭ ማታ ነው ትነደዋል። የእናንተ ይለያል። ያንተ የፕሮግራም ስለሆነ ኢብሮ ኒው ስታይል አባቴ ጽድት ያለ ነው ማለት ነው። ሁሉንም ትሰራላችሁ ግን የኔን አልሰራልኝም እና በዘመድ እንደው በዘመድ ኮቷ ማኛ ነች ግን በኪሎ ቢሆን ያበደ ነበር። በኪሎ ነው። ስንት ነው ግን አፋስ የሚሸጠው? ስንት ነው? ኮቱን ብቻ ነው የምፈልገው። 5 ማለት ነው። 500 ለምን አይበርደኝም? እድሜ ልኩን ለምን አይበርደኝም? እናት ፈልገኝ እዚህ ትሰቅልብኝ እንደዚህ ልበልልህ። እንዴት አያችሁት አባቴ? ግን ከለሩ ለእኔ አይሆንም። ከለሩ ለእኔ አይሆንም። መስቀያማ ነበር አባቴ። የሚሰቅለው ጠፋ። ማን እስከዚህ
አይ አሪፍ ነው። ለማንኛውም ለብርድ አይሆንም እቺ ነገር ሰርግ ላለበት ነው። በተለይ ዛሬ እሑድ ስለሆነች እና የምር ነው ዋጋ እንደዛ ነው። 5000 ብር ያልከዋል ኮቱ ብቻ የ4500 በኢትዮጵያው ማለት ነው እኮ ይከፍለዋል። ግን የምር አዎ ይገኛል እኮ ብዙ ትእዛዝ አለ፣ ብዙ ነገር አየሁኝ እኮ እየከፈለ ነው ወይ ሰው? ይሁን ጥሩ ነው። በርታ ግን ከቀነስክ እመጣለሁ። ቀርቀላቱ ይለያያል ማለት ማቴሪያል ደግሜ ልለቀዋ የውጭ ነው ስላላችሁ እንደው ለውጭ ነገር እኮ እናሽቃብጣለን። ወዴት ጎርነን ልበታለሁ። ኮትህን ግን በአደራ መልክ ወደ ነበረበት መልስልሃል። ለምን እንደሆነ አይገባኝም። ቶሎ ሰርታችሁ ለምን እንደማትሰጡ። ለማንኛውም እስኪ ምሳ ደግሞ አሁን ሰዓት ገባ፣ ወደ ቤት የምንሄድበት ሰዓት አይበቃንም እና ጠቅጠቅ አድርገን ምሳችንን ይቀጥላል። አየሩ ትንሽ ተቀያይሯል። እንግዲህ እስኪ ምሳ ደግሞ ጠቅጠቅ አድርገን እንግዲህ ውሏችን ከዛሬው ከውሏችን እንግዲህ የምሳ ወጪ ትልቅ እንደሚሆን ተስፋ አደርጋለሁ። ለካ ብዙም ሳትርቁ ብዙ ወጪ ይወጣል። ለማንኛውም ምሳዋን ደግሞ አብረን ገብለቅ እናደርጋለን። ለማንኛውም እና አየሩ ትንሽ ስለተቀያየረ ያው እንግዲህ እኔም ሹራብ ቢጤ ደረብ አድርጌያለሁ። እንግዲህ አያስተማምንም። ምግቡ መጥቷል። ምግቧ መጥታለች። እንግዲህ ችም ትመስላለች ማህበራዊ ሲንቀርቻታል። አብረን አንበላው ነገር እንግዲህ ኧረ ትንሿን ሻወር እንዳለስኩ ዝጃለሁ። ትንሿን የመጨረሻ እስኪ እንቅመስላቸውና እንግዲህ ሀሳብ አስተያየት እንሰጣቸዋለን። ግን አይ ሆፕ ጥሩ ምግብ እንደሆነች አሪፍ ምግብ ቤት ነች። እንግዲህ ሲያዩዋት ምግባችሁ ምርጥ ነች። ዋጋስ ታስብበት። እንግዲህ ከዚህ ጋር ስንት እንደሚሉን አናውቅም። በልተን ከጨረስን በኋላ ነው። ሂሳብ ስንት ነው? 300 ያው ምን ይደረጋል፣ እሰጥሃለሁ። ምን አማራጭ አለ? ውሃ ስንት ነው? አይ እቺ ራሷ ይለኛል። ምግቡም ስንት ማለት ነው? 280 የሚታጠብ ዕቃ የላችሁም? የሚታጠብ ዕቃ የላችሁ? ልሮጥ ነው እንግዲህ
እውነት ለመናገር ምግባቸው ምርጥ ነው። የምር ምርጥ ነው። ተመችቶናል። 300 ብር ከውሃ ጋር እንግዲህ ተመጣጣኝ ዋጋ ነች ብዬ አስባለሁ። ትልቁ ወጪም እሱ ነው። እጃችን ታጥበን እንንቀሳቀስ ይበቃል። ሻይ ሰዓታችን ደርሳለች። አሁን ደግሞ እስኪ ቡና አዘናል። ምን አይነት ቡና እንደምንጠጣ ባናውቅም አየሩ እንግዲህ በጣም ተቀያይሯል። እንደያቸው እኔንም እንግዲህ ወጋ ወጋ እያደረገኝ ነው አየሩ። ቀምስላቸውና እንግዲህ ሀሳብ አስተያየታችንን ሼር እናደርጋቸዋለን። ማን ያፈላው? የሚገርመው ጥሩ ነው ቡናው ግን ጥሩ ቢሆን መስኮት ማዳጋ እንግዲህ አየሩ እንዳያችሁ ነው። በጣም ተቀያይሯል። እዚህ በዛሬ በዚህ ዝናብ ይሄ ግን ባቸው ትመስላለች። ለማንኛውም ይህ ጊዜ ጨርሼ አንገቴን ደፍቼ ወደ ቤት ነው የሚገባው።